ጤናማ የግንኙነት ህይወት ወይም የወሲብ ህይወት የሚለው ምን ማሟላት አለበት የሚለውን እንዴ። ሰላም ተመልካቾቻችን እንኳን ደህና መጣችሁ ወደ ሜጋ ኢንቲሜት ላይፍ ቻናል። የጾታው ግንኙነትና ሪሌሽንሺፕ አማካሪ ዶክተር ኤልያስ ብርሃኑ ነኝ። ዛሬ የምንነጋገረው ጉዳይ ብዙ ጥንዶች ችላ የሚሉት ነገር ግን የእርካታቸው ቁልፍ ነው። ስሜታው ቅርርብ ወይም ደግሞ ኢሞሽናል ኢንቲሜሲ ለወሲብ ግንኙነት ምን ያህል ወሳኝ ነው የሚለው ርዕስ ነው የምናየው ዛሬ። ብዙ ሰዎች ወሲብ የሚጀምረው አካላዊ ንክኪ ሲኖር ነው ብለው ያስባሉ። ነገር ግን እውነታው ግን ጤናማ ወሲብ የሚጀምረው ከአንጎልና ከስሜትህ ነው። ስሜታው ትስስር ከሌለ የብልት መቆም ችግርን፣ የፍላጎት መቀነስንና ሙሉ እርካታ ማጣትን ይጋለጣሉ። ዛሬ የዚህን ግንኙነት ሳይንሳዊ መሰረት እንመረምራለን። ጤናማ ደስተኛና እርካታ የተሞላበት ግንኙነት ለመገንባት የምትፈልጉ ከሆነ አሁንኑ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ወደ ጥልቅ ትንታኔው እንግባ። ይህንን ርዕስ በሶስት ክፍል ከፋፍዬ አቅርቤያለሁ። በጽሞና እንድትከታተሉኝ አሳስባለሁ። የመጀመሪያው ክፍል ስሜታዊ ቅርርብ እንደ ሆርሞናዊ ፋውንዴሽን ይሰኛል። እንደ ቴራፒስትና ዶክተር ልንገራችሁ። ስሜታዊ ቅርርብ ከፍ ሲል ሰውነታችሁ ለወሲብ ዝግጁ የሚሆኑ ሆርሞኖችን ይለቃል። እነዛም አንደኛው ኦክሲቶሲን ነው። በተለምዶ የፍቅር ሆርሞን በመባል ይታወቃል። ይህ ሆርሞን የሚለቀቀው መተማመን፣ መተቃቀፍና ጥልቅ ስሜታዊ ግንኙነት ሲኖር ነው። ሳይንሳዊ ጥቅሙ ደግሞ ኦክሲቶሲን በሰውነት ውስጥ ሲጨምር መተማመንን ያጎላል እና ጭንቀትን ወይም ደግሞ አንዛይቲን ይቀንሳል። ይህ ደግሞ ወሲብ በሚፈጠርበት ጊዜ ዘና እንድትሉ ያደርጋል። ሁለተኛው ኮርቲሶል ነው። በተለምዶ የጭንቀት ሆርሞን በመባል ይታወቃል። ስሜታዊ ቅርርብ ሲጠፋ ጭንቀት ይጨምራል። ይህም ኮርቲሶልን ያባብሳል። ከፍተኛ ኮርቲሶል ደምን ከብልት ወደ ወሳኝ ጡንቻዎች በመላክ የብልት መቆም ይከለክላል። ስለዚህ በስሜት ቅርብ ካልሆናችሁ ጭንቀታችሁ የወሲብ አቅማችሁን ይገታል ማለት ነው። ሶስተኛው ዶፓሚን ነው። ስሜታዊ ቅርርብ በግንኙነቶ ውስጥ እርካታን ሲፈጥር ዶፓሚን የወሲብ ፍላጎቶ እንዲጨምር ያደርጋል። ሁለተኛው ክፍል ፐርፎርማንስ አንዛይቲ ነው። በዚህ ክፍል ውስጥ አንደኝነት የምንመለከተው የደህንነት ቦታ ወይም ደግሞ ሴፍ ስፔስ። ስሜታዊ ቅርርብ ሲኖር ባለደርባችሁ ከስሜትና ከአካል ውድቀት ነፃ የሆነ ቦታ እንደሆነ ይሰማዋል። ወንዶች የብልት መቆም ችግር ሲያጋጥማቸው የሚሰማቸው ፍርሃት የሚመነጨው ባለደርባዬ ተቸኛል ወይስ ይወደኛል ከሚል ጥያቄ ነው። ሁለተኛው ማድረግ ያለብን ነገር ፐርፎርማንስ አንዛይቲን ማጥፋት ነው። በስሜት ቅርብ ከሆናችሁ ወንዱ ካልቆመልኝስ የሚለው የአቅም ማጥፋት ፍርሃት ይቀንሳል። ይህ ፍርሃት በራሱ ጭንቀትን በመፍጠር ብልቱ እንዳይቆም ያደርገዋል። የሚስቱ ስሜታዊ ድጋፍ ከማንኛውም ክኒን በላይ ይሰራል። ሶስተኛው ስሜታዊ ተጋላጭነት ወይም ደግሞ ቨልነራቢሊቲ ይባላል። ስሜታዊ ቅርርብ ማለት ድክመትን መግለጽ ማለት ነው። ዛሬ ድካም ይሰማኛል፣ ፍላጎት ይቀንሷል የሚሉ ነገሮችን ያለ ፍርድ ማውራት መቻል ወሲባዊ ጫናውን ሙሉ በሙሉ ያነሳል። የመጨረሻው ክፍል ስሜታዊ ቅርርብን የማዳን ተግባራዊ የቴራፒ ምክሮችን ልንገራችሁ። ስሜታዊ ቅርርብ በድንገት አይመጣም። ይህንን ሁሉም ሰው ሊቀበለው የሚገባ ነገር ነው። ስሜታዊ ቅርርብ በድንገት የሚመጣ ነገር አይደለም። እሱ በየቀኑ የምትወስዱት ውሳኔ ላይ የተመሰረተ ነው። በዚህ ክፍል ውስጥ በአንደኝነት የምንመለከተው ጥልቅ ማዳመጥ አክቲቭ ሊስኒንግ። ባለደርባሽ ሲያወራ የምትመልሺው እያሰብሽ ሳይሆን እሱን ለመረዳት አዳምጪ። አይኑን ተመልከችና ስሜቱን አክብሪ። መግባባት ወሲብ ያልሆነ ቅርርብ ነውና። ሁለተኛው የወሲብ ያልሆነ ንክኪ ነን ሴክሹዋል ተች ይባላል። ወሲብን የሚያካትት ፍቅር መግለጫዎች እጅ ለእጅ መያዝ፣ ከኋላ ማቀፍ፣ ለረጅም ጊዜ መተቃቀፍ። እነዚህን ቀላል ተግባራት ኦክሲቶሲንን ከፍ በማድረግ በስሜት እንድትቀራረቡ ያደርጋሉ። ይህም ወሲብን የበለጠ አስደሳች ያደርገዋል። ሶስተኛው የዕለት ተዕለት ፍቅርን መግለጽ፣ ስለ ስሜትሽ በግልጽ ማውራት፣ ዛሬ እወድሃለሁ ማለት ወይም አጋርሽን የሚያስደስት ትንሽ ነገር ማድረግ። እነዚህ ትንንሽ ድርጊቶች የመተማመን
ፋውንዴሽንን ያጠነክራሉ። የመጨረሻውና አራተኛው ይቅርታና ምህረት ወሳኙ ነገር ማለት ነው። በግንኙነት ውስጥ መሳሳት የተለመደ ነው። በፍጥነት ይቅርታ መጠየቅና በፍጥነት ይቅርታ ማለት በስሜታዊ ትስስራችሁ ውስጥ ቂምና ጸጸት እንዳይኖር ያደርጋል። በመጨረሻም እንደ ቴራፒስትና ዶክተር ልንገራችሁ፣ እውነተኛ የወሲብ እርካታ የሚመነጨው ከጠንካራ ስሜታዊ መሰረት ነው። ስሜታዊ ቅርርብን ማዳበር ማለት ለጤናማ የጾታ እና የግንኙነት ህይወታችሁ ኢንቨስት ማድረግ ማለት ነው። ይህ ቪዲዮ ግንኙነታችሁን ለማሻሻል ጠቃሚ ሆኖ ከተሰማችሁ ላይክ በማድረግና ለሌሎች እንዲደርስ ሼር አድርጉት። ተጨማሪ ጥያቄዎች ካላችሁ ሰብስክራይብ በማድረግ ኮሜንት ላይ አስቀምጡልኝ። በታማኝነት እመልሳለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።